ቲማቲም ፍሪጅ ውስጥ ማስቀመጥ እንደሌለባችሁ ታውቃላችሁ? ፍሪጅ ፍራፍሬዎች ሳይበላሹ ለማቆየት ምርጡ ቦታ ቢሆንም ሁሉም ፍራፍሬዎች ፍሪጅ ውስጥ ሳይበላሹ ይቆያሉ ማለት አይደለም። የፍሪጅ ቅዝቃዜ አንዳንድ ፍራፍሬዎች ላይ የተለያዩ ለውጦችን ሊያመጣ ይችላል። ቲማቲምን ፍሪጅ ውስጥ የማናስቀምጣቸው በቅዝቃዜ ተፈጥሯቸውን የመቀየር አዝማሚያ ስላላቸው ነው። ቲማቲም ፍሪጅ ውስጥ ሲቆይ የሚከተሉት ለውጦች ይታዩበታል። አንደኛ፣ ጣዕም። ቲማቲም በኖርማል ሙቀት ወይም ሩም ቴምፕሬቸር በጤናማ ሁኔታ ይበስላል። ተፈጥሯዊ ጣዕሙንና መዓዛውንም በበለጠ ሁኔታ ያገኛል። ፍሪጅ ውስጥ ሲቀመጥ ግን የመብሰል ሂደቱ ይቆማል ወይም ይቀንሳል። ይህም ተፈጥሯዊ ጣዕሙን ያሳጣዋል። ሁለተኛ፣ ኬሚካላዊ ለውጦች። ቲማቲም ውስጥ የሚገኙ ተፈጥሯዊ ጣዕምን የሚሰጡ ኤንዛይሞች በቅዝቃዜ ወቅት ንቁ ወይም አክቲቭ አይሆኑም። ይህም ተፈጥሯዊ ጣዕሙን እንዲቀንስ የሚያደርግ ተጨማሪ ምክንያት ነው። ሶስተኛ፣ ቴክስቸር። በማቀዝቀዣ ውስጥ ያለው ቀዝቃዛ አየር በቲማቲም ውስጥ ያሉትን የህዋስ ሽፋን በመሰባበር ቴክስቸሩን ይቀይራል። ከላይ በተጠቀሱ ሶስቱ ምክንያቶች ቲማቲሞች ሙሉ በሙሉ እስኪበስሉ ድረስ በቀጥታ የፀሐይ ብርሃን በማያገኙበት ኖርማል ሙቀት እንዲቀመጡ ይመከራል። ነገር ግን አንድ ጊዜ ከበሰሉ በኋላ ረዘም ላለ ጊዜ ለማስቀመጥ ከተፈለገ ፍሪጅ ውስጥ ማስቀመጥ ይቻላል። ፍሪጅ ውስጥ የቆዩ ቲማቲሞችን ለመመገብ ከተፈለገ የተሻለ ጣዕምን ለማግኘት ለተወሰኑ ደቂቃዎች በሩም ቴምፕሬቸር ማቆየቱ ይመከራል። ቲማቲሞችን ማቀዝቀዣ ውስጥ ማስቀመጥ የሚሰጣቸውን ጥቅሞች በተለየ ሁኔታ አይቀንስም። ስለዚህ ጥሩ ጣዕም ያለው ቲማቲም ለመመገብ የበሰለውን ወዲያውኑ ተጠቀሙት። ሙሉ በሙሉ የበሰሉ ቲማቲሞችን ወዲያውኑ መመገብ ካልቻላችሁ ብቻ ፍሪጅ ውስጥ ማስቀመጥ ትችላላችሁ።